በነገራችን ላይ እኔና አያቴ አዋሽ አርሴማ ግቢ ጸበል የተጠመቀንበት በነበርንበት ጊዜ ማለት ነው ታድሶ በአያቴም ላይ በእኔም ላይ በአያቴ ላይማ በስማ በአያቴ ላይ አራቴ ነበረ እዛ የታደሰባትና እግዚአብሔር ይመስገን አሁን ግቢዋን ረጠን የመጨረሻ የድህነታችን ቦታ ነውና ስለዚህ እኔ መልእክቴን ማስተላልፈው ማለት ነው በእንደዚህ አይነት መልኩ ያላችሁ በሰው ድል እየኖራችሁ ያላችሁ ለሰው እንቅልፍ ያጣችሁ ሁላችሁም ከዚህ በኋላ እግዚአብሔር ይከፈተልን የድነት በር ስላለ ሁላችሁም በእንደዚህ አይነት መልኩ የሰውን ህይወት እየቀጫችሁ የሰውን ህይወት የምታሰቃዩ ቢቀርባችሁ መልካም ነው ብዬ ነው የማስበው። ምክንያቱም አሁን ዞሮ ዞሮ ራሳችሁ ነው የምትጎዱና ስለዚህ እግዚአብሔር ይመስገን ዛሬም ነገም ለኔና ለቤተሰቦቼ የደረሰ እግዚአብሔር እዚህ ቦታ ለመምጣት እንደምታስቡ